ፋኖ ከህዋት ሻዕቢያ ጋር መስራቱን እኔን ብቻ ጠይቁ። እኔን ደግሞ የሚያምነኝ ሚሊዮን አማራ ነው፣ ሚሊዮን ኦሮሞ፣ ሚሊዮን ብልጽግና ነው። አልዋሽማ። የምታገለው ለህዝብ ነው። አሁን እያየን ያለነው እኮ የአማራ ታጋይ ነኝ የብሔርተኛ ነኝ የሚሉ ዝም ብሎ ከኛ በኋላ አሁን የመጡ ዲስኩራን ጠቅላላ ከፋኖ ጀምሮ ጥላቻው ኦሮሞ ነው። ባይዘው ይሄን መገለጥ አለብን። የኦሮሞ ጥላቻ ነው ታውቂያለሽ? አዎ ለምን መሰለህ? ያ ለምን እንደመጣ የኦሮሞ ጥላቻ ነው። ከዘመነ ካሴ ጀምሮ አሁን ውሸቱን ነው እንጂ ኦሮሞ ጥላቻ ነው። ኦሮሞን ነው የሚጠሉት። ፋኖ የሚባለው አሁን ይሄ የሻዕቢያው እና ወያኔ ጋር አሁን የሚሰራው ኃይል ኦሮሞን እንዴት እንደሚጠላው ኦሮሞን አጠፋለሁ ብሎ ነው የሚታገለው። ኦሮሞ ሊመክታቸው ይገባል። አየሽ ለምሳሌ እነዚህ ቢመጡ ኦሮሞን ያጠፉታል ማለት ነው። ከትግሬዎች ጋር ለምሳሌ መውጣ ወለጋ ውስጥ የሚያርዱት ኦሮሞዎች ናቸው ብሎ በኦሮሞ ስም አማራን አርደውታል። አየህ መተከልም እንዲሁ ከፍለው ነው። ያንንም እኮ አማራ ፋኖ ያምናል። ወለጋ ላይ ኦሮሞን ያረደን የሚል መግለጫ እኮ ሰጥቷል እኮ ዘመነ። አዎ ሰው በዚህ ምክንያት አሁን ሻዕቢያ እና ቲፒኤልኤፍ ኢትዮጵያን የሚበጠብጡበትን ትልቅ የመሰረት ድንጋይ ጣሉት ኦሮሞና አማራ ህዝብ ላይ ነው፣ ሁለቱ ላይ ነው። ገብተዋል። ያም ከ1843 ጀምሮ የተጻፈው መጽሐፍ ስትመረምረው ይሄን ነው የሚያሳየው። ኦሮሞ የሚባል የፖለቲካ ሶሳይቲ ፈጥረው ይሄንን ኢትዮጵያዊ ህዝብ ኦሮሞ የሚል ታፔላ ለጥፎበት እዛ ውስጥ ሆኖ አማራ መጨፍጨፍና ኢትዮጵያ መበጥበጥ ነው። ይሄን ነው እያደረጉ ያሉት እና አሁን ያለው ደንቆሮ በአንድ ወይ ብቻ የሚመለከት አንገቱ ዞሮ ማያይ ጉማሬ ኦሮሞን ያርደኝ ብሏል። እነሱ ግን ኦሮምኛ ቋንቋ እየተናገሩ ኢትዮጵያ ውስጥ ብጥብጥ የሚያነሱ አስቁሞ የሚያዋርዱ የሚዘርፉ የሚገሉ እነሱ ራሳቸው የሻዕቢያ ወኪሎችና የቲፒኤልኤፍ ሰዎች ናቸው። ይህንን እንዴት አድርገህ ታስረዳቸዋለህ? ራሱ መጥቶ ማርያማዊት የምትባል ሴትዮ ቤት ገብቶ እኔ ወለጋ ውስጥ ተኦላ ጋር ተደራጅቼ እንደውም ከቲዲኤፍ ይለቅ ከነሱ ጋር እግባባለሁ ብሏል። ሰውዬው ኦሮምኛ ትግርኛም ይናገራል። ሌላውን ተውና እዚህ አውሮፓ እጅጋየሁ ኪዳኔ የምትባለው ሴትዮ ቤት ገብቶ ምንድን ነው ያለው? እሷም ተናግራለች። ወለጋ ውስጥ አማራን እንደሚጨፈጭፉ ከማጁላን ጋር አብረው ሲነጋገሩ ማጁላን ምንድን ነው ያለው? ጨፈጨፍኩት አማራን ጭንቅላቱን። ይሄ ሰውዬ ኦሮምኛ ይናገራል፣ ትግርኛ ይናገራል፣ አማርኛ ይናገራል። ልብ በል ሰው ይሄ ሚስጥር ካልገባው የአማራ ሰው ወይም አማራን ወከልን ብለው ሆን ብለው አሁን ዘመነ ካሴ ጠፍቶት አይደለም። ይሄ ጠፍቶት ሳይሆን ሆን ብሎ የሻዕቢያ ኤጀንት ስለሆነ ህዝቡ በብዛት ሚዲያ የለውም። ሚዲያውን የያዙት ይኸው የቢያዴን ኮልኮሌዎች ናቸው። እንዳለ ቢያዴን ነው። አሁን እኮ አውሮፓ፣ አሜሪካ፣ ካናዳ ያለውን የኢትዮጵያ ማህበር ብትከሱት ለአሜሪካ መንግስት በያላችሁበት እያንዳንዱ እዛ ውስጥ ብር የሚዘርፈው ቢያዴን ነው። ብታምኑም ባታምኑም ራሱ ቢያዴን አውሮፓን በሉ አሜሪካ፣ ካናዳ፣ አውስትራሊያ ያለው የአማራ ማህበር የአማራ ህዝብ አይደለም። አማራ ምስለኔዎች ናቸው። ቢያዴን ነው ራሱ ነው። በምን ማረጋገጫ ልስጣችሁ? ደሳለኝ ጫኔ አሜሪካን መጥቶ እንደ አዲስ ግራንድ አማራ ኮንቬንሽን ሲመሰርት የተገኙት አበበ በለው፣ ተክሌ ይሻው ቢያዴኖች ናቸው። ማናት ስሟ ሰናይት ደረጀ፣ ቴድሮስ ትርፌ ናቸው። ልብ በል ምንድነው የተወያዩት? እንዳለ ዩናይትድ ስቴትስ አሜሪካና ካሳ የሚባለው ካናዳ ያለው ማህበር ገንዘብ ከህዝቡ ሰብስቦ ወደ ቴድሮስ ትርፌ እንዲልክ ነው። ቁጭ ብሎ እኮ ሲወያዩ ሰምተናል፣ አይተናል እኮ። ይህ ማለት የአማራን ማህበር የሚመራው ራሱ ሻዕቢያ ቲፒኤልኤፍ ቢያዴን ነው። የራሳችንን ይሄንን ራሱ ለአሜሪካ መንግስት ቢከሰስ ማህበራቱ ይመርመሩ ቢባል እያንዳንዷ የመኖሪያ ፍቃዷ ተነጥቆ ወደ መጣችበት ሀገር ትጠረዛለች። ለምሳሌ የሻዕቢያ መንግስት ገደለን አሳድደን ብላችሁ አይደለ ኤርትራን ከሀገር የወጣችሁት አሳይለም የጠየቃችሁት? ሰው አገራችሁን አሳይለም ከጠየቃችሁና አገራችሁ ለመኖር ካልቻላችሁ አሁን ቲፒኤስ የሚባለው የመኖሪያ ፍቃድ ሲነሳባቸው መዓዛ መሐመድ፣ ይልቃል ጌትነት፣ ልደቱ አያሌው፣ ገዱ አንዳርጋቸው ሰላም አገር ወደ ኤርትራ እየሄድ ነው እያሉ ነው። ይሄንን እኛ አስተርጉመን ለትራምፕ አድሚኒስትሬሽን ብሰጥ እናንተን ራሱ የሻዕቢያ ሰዎችን ጠራርጎ አይመልስም። ምክንያቱም እቺ ኮንግረስ ሃውስ ድረስ ገብታ
አማራ የትግራይን ሴት ደፍሯል ያለች ሴት ናት። ኢትዮጵያ ተመልሼ አልገባም የፖለቲካ ችግር አለብኝ ብላ ቲፒኤሷ ተነጥቋል። አሁን የ30 ቀን ጊዜ ብቻ ነው የተሰጣት። የመኖሪያ ፍቃድ የላትም፣ ትጠረዛለች። በግልጽ ወጣ ፊቷን እያሳየች ዛሬ ኢኖቬሽን ቴክኖሎጂ እድሜ ላይ ያለን አንድን ቃል የሚተረጉም አውቶማቲካሊ ምንም ችግር የሌለበት በቴክኖሎጂ ጊዜ ወጣ ኤርትራ ውስጥ ሰላም አለ ወደ ኤርትራ ሊሄድ ነው ሲሉ እያንዳንዱ ኤርትራዊ እናንተ ለኛ ጉድጓዱን ስትቆፍሩ በጣም አርቃችሁ ቆፈራችሁ፣ እናንተው ትገቡበታላችሁ። መኑን እያንዳንዱ አማራ የተማረ አለ አንጀቱ የተቃጠለ በእናንተ የፖለቲካ ሴራ ዘሩ ያለቀበት አገር አልባ የሆነ ይሄንን ሁሉ ሰብስቦ የነማዛ መሐመድን አነጋገር እንግዲያውስ ኤርትራ ውስጥ ሰላም ካለ ሁሉ ኤርትራዊ ምን ይሰራል ተብሎ እንደ ሶማሌ ብትጠረዙስ እናንተ እኛን ለመቅበር አይደል መሰሩት? ወደብ ዘግታችሁ ቢች ዘግታችሁ ከኛ ጋር አብራችሁ ተሰዳችሁ እዚህም ተሰደን የመጣንበት ተከትላችሁ ያሳድዳችሁን ነው። በፍቃደኝነት ኮን እያንዳንዱ ኤርትራዊ አሰብ የኤርትራ ነው የሚለው። ታዲያ እንደሱ ከሆነ አገራችሁ ሰላም ከሆነ ልክ ማዛ መሐመድ እንደምትለው ልክ ይልቃል ጌትነት እንደሚለው ልደቱ አያሌው ገዱ አንዳርጋቸው እንደሚሉት 2.5 ሚሊዮን ኤርትራዊ ምን አባቱ ይሰራል ኢትዮጵያ ውስጥ? ቱሪስት ነው? ምን ይሰራል? የኢትዮጵያ ስቃይ ላይ እንዳለ የሚታወቅ ጉዳይ ነው። ይሄንን ህዝብ ሄዳችሁ የምታጨናንቁት ምን ስለሆናችሁ? አገራችን ሰላም ነው እያላችሁ እንደገና ተመልሶ አማራን የሚያፈርስ ቡድን እንደ ግንቦት 7 እያደራጃችሁብን ነው። ስለዚህ ይሄን ጉዳችሁን ስቴት ኦፍ ዲፓርትመንት እናንተ የተናገራችሁን ቪዲዮ ቆርጦ ማቀበል እኮ ነው። ሶማሌ እኮ እየታሰረች ፉን ያለችው እኮ ፕሌን ውስጥ እያዳፋ እያስገባት ነው። እንዴት ነው እንደየቀለዳችሁ የምትቀጥሉት ነው? ስለዚህ ኤርትራ ውስጥ ምንም ችግር የለም። አማራን ለማውደም ነው የወጡት እንዳለ ኢትዮጵያን አማራን አውድመው ታሪኩን ወርሰው ሃይማኖቱን ወርሰው እነሱ እንደ አዲስ ሊያንሰራሩ ነው እንጂ እያንዳንዱ ኤርትራዊ ምንም ችግር እንደሌለበት ማዛ መሐመድ መስክራለች። ሰላም ያለበት ሀገር ሊሄድ ነው ብላለች። ስለዚህ አሁን እንደገና ሌላ ግንቦት 7ን ፈጥራችሁ እንደገና አሁንም ዲያስፖራውን ዘርፋችሁ እንደገና አሁንም ሚዲያ ከፈትን ብላችሁ እንደገና አሁንም ቂጣ እያስጠፈጠፋችሁ ፎቶ ስትለቁ እንጨት ስትፈልጡ ለቃችሁ እንደገና ይሄንን ላሜ ቦራ በተለይ ዲሲና አካባቢ የሚኖረው ማይገባው ደነዝ ምን አይነት ጉደኛ እንደሆነ የዲሲ ውሃ ምን አይነት እንደሆነ ባላቅም እኔ እንጃ እኔ እንዴት አይነት ምን አይነት ህዝብ እንዳለዛ በምን አይነት ሁኔታ እንደተሳሰሩ ባላቅም ኢቭን እንኳን ዲሲ ለቆ ሌላ ቦታ ሄዶ የተሻለ ስራ ለማግኘት ማይፈልጉ እዛው ጥሬ ስጋ የለመዱ ከዛ ማይጠፉ የመጣው የሄደው የሚቀበሉ የሚሸኙ ህዝቡን አገር ውስጥ ያስጨረሱ አብይ አህመድ አሊ ሲመጣም የዲሲ ከንቲባዋ ሁሉ ወጣ ምንድነው ጉዱ ብላ ጠይቃቸው በቃ አዲስ መንግስት መጣ ኢትዮጵያ አለ ብለው ታምር እኮ ነው ሞታ ጉድ እኮ ነው ያየ ነው። አማራ መቼ ነው የምትነቃው? ኦሮሞ አይደለም ያረደ ኦሮሞ ጋር እኮ ተዋልደሃል የኖርክ ነው ተከባብረ ልክ እኮ የኦሮሞ ደምደሜ ነው ብሎ የጎንደር ጀግናው ሲጮ ቲፒኤልኤፍ ደምብራ ምክንያቱም ፕሮጀክቷ ኦሮሞና አማራን እያባላች መኖር 100 ዓመት አቅዳ ስለመጣች ደምብራ መቀሌ መሸገች። ምክንያቱም ኦሮሞ ደም አንድ ነው ማለቱ ለሷ ቦምብ ነው፣ ሚሳኤል ቦምብ ነው። ይሄንን ያረጋው የጎንደር አማራ ወገንህ ነው። እንደገና መቀሌ ላይ ምንድነው ያላቸው? ከኤርትራ ሲገቡ ሂዱና አማራን ግደሉት ነው ብሎ መሳሪያ እየሰጠ ያስገባቸው ስብሐት ነጋ ይባላል። ልብ በል ይሄን ያህል ዓመት አብሮ የኖረ የተዋለደ አማራና ኦሮሞ እነሱ ያን 27 ዓመት ሲኖሩ ሁለቱም ህዝብ እየገባ ብልቱ ላይ ውሃ እየተንጠለጠለ ኢቭን ጄሪካን እንትን ሞልተው ጠጠር ሞልተው የወንድ ብልት ላይ የሚያንጠለጥሉ ጉዶች ናቸው። ተመልከት፣ ኦሮሞም አማራም ልብ በል። አሁን ይኸውልህ እኛ ከሄድን እኛ ካልበላን ጭረን እንበትነው በሚል ራሱ መለስ ዜናዊና ጌታቸው አሰፋ በዚሁ በረሃብ ፖለቲካ መስራት ልማዳቸው ነው። በጠኔያቸው ምክንያት ወሎ ወለጋ ውስጥ የሰፈረውን ጠኔያም
ከባንክ ያለምንም ቅድመ ሁኔታ ብድር እየሰጡ የትግራይ ልማት ማህበር ገንዘብ ፈሰስ እያረገላቸው መሳሪያ አለ የተባለ መሳሪያ እያስታጠቁ እዛ ቁጭ እንደውም የከምባታ ሰዎች አብሮ የሰፈሩ ከደቡብ የሄዱ ነበሩ። ምንድነው የጉድ ብሎ ሲጠይቁ መጠየቅ አይችሉም፣ ያስፈራሯቸዋል። አብሮ የሰፈሩ እነሱ ደቡብ ስለሆኑ አያውቁትም እንዳማራው ገብቷል። ሰው ይህን ያረጉትን ከኤርትራ አስገብቶ አስጨፈጨፉን በኦሮምኛ ተናጋሪ። አሁን አማራው እስታክ አርጓል። ኦሮሞ ነው የጨፈጨፈኝ ብሏል። ገብቷል። ልብ በል አማራው ምን ያህል እንደ አህያ ከተወሰነ ሴንቲሜትር በላይ አለመመልከቱ የምታየው ራሴ ተደራጅቼ ራሴ በራሴ መጥቼ ወደ ፌዴራል መንግስት ህዝቤን ወክዬ ህዝቤ የሚገባውን የትምህርትም የሁሉንም ፖለቲካው የሚሰጠውን ጥቅም ከሌሎች ከብሔር ብሔረሰቦች ጋር ተካፍዬ ልኑር ብሎ አቅም ሁልጊዜ እንደተሸከመ ነው። ሁልጊዜ ሰው ከነፈርሱ እንደተሸከመ ነው። ትግል እኮ ይከሽፋል። ትግል እኮ ብዙ ሳንካዎች ይገጥሙታል። ግን ይሄ እኮ ቁልጭ አርጎ እየነገሩ ነው፣ እያየህ ነው። አንተ ግን ስታክ ያረከው ኦሮምኛ እየተናገረ ያረደህን ነው። ኦሮምኛ እየተናገረ ያረደህ እኮ ሻዕቢያ ነው፣ ቲፒኤልኤፍ ራሱ ነው። ለዚህ ሲስተም እኮ ነው ኦሮምኛ ተናጋሪ ሻዕቢያዎች የፈሉብን። አሁን ራሱ ሳይበር ላይ ያሉት እኛ ይሄ የአማራው ፖለቲካ ከሽፏል። እንግዲህ አሁን ኢትዮጵያ ብለን ግብጽ መታ ሀገራችንን ከምታፈርስ በእነኚህ ጀርባ ታዝላ ኢትዮጵያ ብለን ከኢትዮጵያ ኦሮሞ ጋር ሀገራችንን አትርፍ ስንል ምን ሆነ? እዚህ ሳይበር ላይ ያለው ሁሉ በዘሩ አማራ ያለው ነው። ግን አማራ ፋኖ እያለ ሲያጭበረብር የነበረው እርቃኑ ቀረ። ገብቷል። አሁን እየተበሳጨ ነው አማራው። እንዴት አድርጎ ኢትዮጵያ ሊልቻለ እያለ ይኸው ቀኑን ሙሉ ቲክቶክ ላይ ቁጭ ብሎ ተጎልቶ የኛ ኢትዮጵያዊ ማለት እሱ በሱ ፍቃድ እሱ ራሱን የሾመ እንትን ነው። ምንድን ነው የምትለው? ንጉስ ነው ኢትዮጵያ ውስጥ እሱ ነው የሞናርኪው። ገብቷል። ትግሬ ራሱ ንጉስ አርጓል። እሱ ፈቅዶልን ነው አማራ የምንሆነው፣ እሱ ፈቅዶልን ነው ኢትዮጵያዊ የምንሆነው። ልብ በል። ለሴራው ስላልተመቸን ምክንያቱም ፋኖ ተብየውም ቲፒኤልኤፍ ኢፒኤልኤፍ ስለሆነ እዚህም ሳይበር ላይ ያለው ቲፒኤልኤፍ ኢፒኤልኤፍ ስለሆነ የኛን መረጃ ሰምቶ የአማራውን ህዝቢውን ፋኖ ጥቅም ላይ ስላላዋለው ይልቅስ የኦሮሞ ልጆች በአክሰፕት አድርገው ተቀብለው ስራ ላይ ስለዋሉት እነሱ በፖለቲካ የነቁ ስለሆኑ አንድ ሀገር ስላለችን አገራችንን እንደገና ከሱዳን እና ከግብፅ ዱርያ አምጥቶ ከሚያፈርሱብን ከኦሮሞዎች ጋር ሆነን አገሪቷን እናትርፍ ብለን ስትራቴጂውን ቀየር። መብታችን ነው። ምክንያቱም በአማራነትማ 7 ዓመት መከርን፣ 7 ዓመት አስረዳን፣ መረጃ ሰጠን። ማንም የሰማ የለም። ጭራሽ ገዳይ ተሳዳቢ ነው ፈቶ የለቀቁብን። እንደ እኛ የሞትን ገዳዮቻችን እነ ጆከር ሲያሳድዱን ነበር። የኔም ፎቶ አውርዶ ለሮማን ተሰማ የሰጣት ጆከር የሚባል ሻዕቢያ ነው። ምን አገባው? ምክንያቱም ሴራቸው ቀድሞ የተሰናዳ ያለቀለት ጉዳይ ነው። አሁንም አማራን አታለው በአማራ ኮታ መተው እንደገና ስልጣን ይዘው የቀረውን ለመጨረስ ነው። ይሄ ደግሞ አይሆንም። እኛ ባለን መረጃ መሰረት ዘመነ ካሴ አማራ አይደለም፣ የአማራ ፋኖ አይደለም፣ ሻዕቢያ ነው። በቃ አለቀ። ማንን ነው ልንታገል የወጣ ነው? ሻዕቢያ ደግሞ አገር ነኝ ብሎ የሄደ አካል ነው። ማን ስለሆነ ነው ዘመነ ካሴ ሻዕቢያን እየተሸክሞ መጥቶ እኛ ቁጭ ብለን ዘመነ ካሴ ጋር የምናጨበጭብለት? ምን ስለሆነ? ማን ነው እሱ? እሱ ክርስቶስ ነው እንዴ? ማን ነው እሱ? ዘመነ ጀግና ምን ሰራ? ሴት በ60 ሺህ ብር እየገዛ አንድ ሆቴል ውስጥ ለ10 ለ20 በአማራነቴ አይደለም በሰውነቴ ነው ያፈርኩት። ይሄ ነው እንዴ እናንተ ትግል? ሴት ከአዲስ አበባ እያመጡ እየተፈራረቁ መድፈር ነው እንዴ? የአማራ እናት ገበያ ሄዳ ዶሮ ሽጣ መታ አስቁሞ 1000 ብር ሸጣ ከሆነ 500 መቀበል ነው እንዴ? ይሄ ነው ለአማራ መታገል? ምን ስላረገ ነው? ስላዋረደን አማራ ነኝ ብሎ እዛው ክልሉን ስላወደመ ክልሉን አማራው እንዳይወጣ እንዳይገባ ስላረገ አንዱ እኮ ከአንዱ ቀበሌ መሄድ መምጣት አይችልም። ከድጡ ወደ ማጡ ነው አማራ የገባው። ለምን? ሰውየው ከመሰረቱ ሻዕቢያ ስለሆነ የሻዕቢያ ኤጀንት ስለሆነ እነሱ ጋር ነው ሱዳን የተገናኘው። ባለን መረጃ ሱዳን ተገናኝቶ ከነሱ ጋር የተዋየው ሁሉ አለን እኛ። እሱ ስልጣን ይዞ ሚኒስቴር ሆኖ አሁንም ምስለኔ ሆኖ አሁንም ሶስተኛው ቢያዴን እንደገና አማራን ለማረድ ነው። ይሄ ደግሞ አይሆንም። ኦሮሞዎች ገብቷቸዋል። እኛ እኮ ከኦሮሞ ህዝብ ጠብ የለንም።
እንደውም ኦሮሞን ታፔላ ለጠፉበት። ኢትዮጵያዊ ነው። አማራውም አለ፣ ጉራጌውም አለ፣ ደቡብም ኦሮሞ ውስጥ አለ። ጠቅሎ አንድ ላይ ኦሮሞ ብሎ የፖለቲካ ሴራን የሰሩበት ነው የምንለው። እኛ እንደነ ጆከር የኦሮሞን ህዝብ አንሰድበው። ምክንያቱም 12 ሚሊዮን እዛ ውስጥ አለና ተጋብተናል፣ ወልተዋልደናል። ትግራይ ሰሜናዊ ጽምዶ ሚለን አንድ ሰው አንድ አማራ መኖር አይችልም። እኛ መብታችን አይደለም ወይ? ብሪጅስቶን አንድ ጥያቄ ህዝቡ እንዲያውቀው። ዘገየ ጆከር የሚባል አሁን የሆነ ባለጌ ያለ ዝም ብሎ ይሄ ሰውዬ አሁን ከኛ ጋር ምን ያገናኘዋል? ምንም እኮ ያገናኘው። እኛ አማራን ብለን እኛ አማራ ኢትዮጵያዊ ነን። ባይዘው ኢትዮጵያዊ አማራ ነው። ዛሬ ግን በአማራነት ብቻ ማቀንቀን ዋጋ የለውም። የፋኖ ትግል በሙሉ በትግሮች የተጠለፈ ነው። አሁን ይሄ ሰውዬ እየተከተለ አንቺን ለማዋረድ እኔን ለማዋረድ የሚሞክር ለምንድን ነው? ምን አገባው? አንደኛ በዘሩ አማራ አይደለም፣ ሁለተኛ ተደብቆ ሲያወራ የሚሆን ነው። ስድብ ነው በቃ። ሌላ እኮ የማህይም ምንም አንድም ነገር የለውም። አሁን እኮ ዋናው ጥያቄ ከወንድያኔና ሻቢያ ጋር አይሰራም አማራ ነው ጥያቄው። ኦሮሞና አማራ እንዴት ተዋለደ ህዝብ ነው። ይሄ ሁሉ አማራ ኦሮሞ ጨፈጨፍ የሚባለው ውሸት ነው እያልን እኮ ነው። እኛ ደግሞ አማራን እኮ ኢትዮጵያዊ አማራን ደረሰንበት እኮ ነው። የማን ሴራ እንደሆነ ቀድመን የደረስንበት። ፋኖም የትም ወንዝ እንደማይሻገር የዛሬ ዓመት ከስምንት ወር ነገርኳቸው። ትግሬዎች ሲገቡበት ገና ነግሬያቸዋለሁ። እኔ ከአረብ ሀገር ጀምሮ እስከ አውሮፓ ዘመቻ ሲከፈትብኝ ምን መሰላችሁ? ያኔ ነበረ እኔ ሂጄ ገብቼ ሰልያቸው ፋኖ ከትግሬ ጋር እንደሰራ ስነቃ ስቀየስ ነው። እኔን ለማጥመድ ሴት ሁሉ አምጥተው ምናምን ብለው ምንም ያረኩት ነገር የለም። ግን ምንም አላመጡም። አሁን አንድ ቪዲዮ አምጡ ብትሏቸው አያመጡ። ምናልባት ኤአይ ቴክኖሎጂ አሰርተው ለምን አያመጡም? እየጠበቅናቸው ነው። 2 ዓመት ሆነው እኮ። ያ የሆነበት ምክንያት አሁን አማራ የምትባለው ኢትዮጵያዊ አማራ ነኝ የምትለው ይግባ። እኔ ለመስራት ሞክሬ ከነሱ ጋር እንደነዚህ አይነት ሻቢያዎች ተደብቆ አማራ መስለው እኛም እኮ አማራ ነው ብለን መስክረንለት ነዳኛው አላሰስተውም። በኋላ ግን ስናጠና ገብረ ጻዲቅ የሚባል አባት ነው ያለው። ትግሬ ነው፣ ሻቢያ ነው ደግሞ። የሚገርማቸው የኢትዮጵያ ትግሬ እኮ አይደለም፣ ኤርትራዊ ነው። አሁን የነሱ ስለከሸፈ ነው። እኔን አሁን በጣም ስለሚፈሩኝ ልንገራቸው። ፋኖ ከህዋት ሻቢያ ጋር መስራቱን እኔን ብቻ ጠይቁ። እኔን ደግሞ የሚያምነኝ ሚሊዮን አማራ ነው፣ ሚሊዮን ኦሮሞ ነው፣ ሚሊዮን ብልጽግና ነው። አልዋሽማ። የምታገለው ለህዝብ ነዋ። ፋኖ የሚሰራው ከትግሬና ሻቢያ ወያኔ ጋር ነው፣ ኦነጋውያን ጋር ነው። ሰነዱ ሁሉ ሰጣችሁ ይችላል የተፈራረሙበት። ያኔ ነው እኔ ያፈነገጥኩ። ሳፈነግጥ ሴት ይዞ መጣ ምናምን ብሎ ሰዳቢዚ ከተማ አስቀጠሩ። ቅዳሜ እነማናት እነ ህብረት ተሰማ። አሁን እቺ ሴትዮ በዘሯ ጉራጌ ነኝ ብላለች፣ ግን ኤርትራዊ ነች፣ ትግሬ ነች። አሁን እቺ ሴትዮ ከኔ ጋር ምን አገናኛት? ይሄ ሁሉ የሆነበት ምክንያት ልንገራችሁ ሚስጥሩ። እኛ እኔና ብሪጅስቶን ፋኖ ከህወሓት ጋርና ከሻቢያ ጋር እንደገጠመ ስናጋልጥ ነው። እና ደግሞ ቅናት ነው።